ለወንዶች ጥያቄ ያለኝ በግንኙነት ሰዓት ወይም በግል ወሲብ ሰዓት የብልታችሁ ጫፍ ምንም ንክኪ ባያገኝና ሙሉ ንክኪው ሻፍቱ ላይ ቢሆን እርካታ ለማግኘት ምን ያህል ደቂቃ ይፈጅባችኋል? ጭራሽ እርካታ ላይ ራሱ ላደርሱ ትችላላችሁ። ምክንያቱም ሙሉ ነርቫችሁና ሴንሲቲቭ የሆነው ኤሪያ ብልት ጫፍ ላይ ስላለ ማለት ነው። ይሄንን የምነግራችሁ የሴትን ሰውነት እንድትረዱ ነው። የእሷ ሴንሲቲቭ ኤሪያ የእሷ የብልት ጫፍ ያለው ክሊቶሪየስ የምንለው ኤሪያ ነው። የእናንተ እንደውም 4000 እስከ 5000 ነርቭ ኢንዲንግ ነው ያለው። የእሷ ከ8000 እስከ 10000 በጣም ሴንሲቲቭ የሆነው ኤሪያ ክሊቶሪየስ ነው። በፔኔትሬሽን ሴት ልጅ እርካታ ለማድረስ የሚከብዳት አብዛኛው 85% የሆኑ ሴቶች በፔኔትሬሽን እርካታ ማግኘት የማይችሉት ውስጡ ላይ ያለው ግድግዳ ብዙ ነርቭ ኢንዲንግ ስለሌለው ነው። ወንድ ልጅ 20 ደቂቃ 30 ደቂቃ መቆየቱ ሳይሆን በዋነኝነት የብልታቸው ጫፍ ብዙ ነርቭ ኢንዲንግ ያለው ውጪ ላይ ነው። ከራሳችሁ ጋር ስታነጻጽሩት የተሻለ እንድትረዱት ነው። ስለዚህ እሱን ስቲሙሌት የምታደርጉበትን መንገድ ማኔጅ ማድረግ አለባችሁ። ማለትም በጣም ብዙ ነርቭ አለው፣ በጣም ሴንሲቲቭ ኤሪያ ነው። ስለዚህ ይሄ ኃይል ባለው መንገድ በሚያስጨንቅ ሁኔታ ሳይሆን በቃ ሴንሲቲቭ በሆነ ኤሪያ ስቲሙሌት ብታደርጉ ሴት ልጅን እርካታ ማድረስ ትችላላችሁ። ከዛ በተጨማሪ ደግሞ አንድ ላይ ከፔኔትሬሽኑ ጋር አንድ ላይ ክሊቶሪየሱን ስቲሙሌት ስታደርጉ እርካታ ላይ የማድረስ እድላችሁ ከፍተኛ ነው።